ከሺህ ዓመታት በፊት እስካሁን ድረስ ወርቅ ሁልጊዜ በሰው ልጅ ንቃተ ህሊና ውስጥ ልዩ ቦታ ይይዛል። እሱ ብርቅዬ ውድ ብቻ ሳይሆን ዘላለማዊ ኃይል፣ ሁኔታና የእምነት ምልክት ነው። አስደናቂ ብርሃንን እና ወርቅ ያለመጥፋት ወይም ያለመደብዘዝ ችሎታ ዘላለማዊና ፍጹምናን ተወካይ ያደርገዋል። ሰዎች ሁልጊዜ የሚፈልጓቸውን እሴቶች በሰው ልጅ ታሪክ ውስጥ ወርቅ እንደ ሀብት እና የኃይል መለኪያ ጥቅም ላይ ውሏል። ነገስታት፣ ንጉሠ ነገስታትና መኳንንት ወርቅን እንደ የበላይነት የመጨረሻ ምልክት አድርገው ይቆጥሩታል። ከሚያብረቀርቁ ዘውዶች፣ ውስብስብ በሆነ መልኩ ከተቀረጹ ዙፋኖች እስከ አፈታሪክ ውድ ሀብቶች ወርቅ ሁልጊዜ የአንድ ኢምፓየር ጥንካሬና ብልጽግና ምስክር ሆኖ ይገኛል። በስልጣን ላይ ማቆም ብቻ ሳይሆን ወርቅ በሃይማኖታዊ ስነ ስርዓቶች፣ ቤተ መቅደሶች እና የአምልኮ ዕቃዎች መለኮታዊ ብርሃንና ዘላለማዊ ንጽህናን ከሚያመለክቱ ከእምነትና ቅዱስነት ጋር የተያያዘ ነው። በዘመናዊ ዓለም የወርቅ ምሳሌያዊ እሴት አልተለወጠም፣ ወደ አዲስ ቅጾች ብቻ ተለወጠ። በቅንጦት ህይወት ውስጥ በሁሉም ቦታ ይታያል። ከወርቅ ከተለጠፉ ስፓርኮች፣ ብራንድ ካላቸው ሰዓቶች፣ ከፍተኛ ደረጃ ያላቸው ስልኮች እስከ 24K ወርቅ የተሸፈኑ የቅንጦት ምግቦች። ወርቅ ማስጌጥ ብቻ ሳይሆን ሰዎች ክፍላቸውን ከስኬታቸውና የማሸነፍ ፍላጎታቸው የሚገልጹበት መንገድ ነው። ምንም እንኳን ዓለም ቢለወጥ ወርቅ አሁንም እንግዳው ማራኪነት ይዟል። እሱ እውነተኛ ሀብትና መንፈሳዊ ምልክት ነው። ወደ ፍጽምና ለመድረስ የራሳቸውን ዋጋ ለማረጋገጥና ስልጣንን በእጃቸው ለመያዝ ሰዎች ምኞት ያንጸባርቃል። ስለዚህ ወርቅ ዘላለማዊ ጊዜ የማይሽረው የሀብትና የዝና የጊዜ የማይሽረው እምነት ምልክት ነው። የዘላለም ብርሃን ሜዳሊያ የሆነው ወርቅ ከ6000 ዓመታት በላይ የሰው ልጅ ታሪክ አጅቧል። ልክ እንደ ኒዮሊቲክ ዘመን ሰዎች በወንዞችና በዋሻዎች ውስጥ እያሉ አስማታዊ የወርቅ ብልጭታ አገኙ። ውስብስብ ብረታ ብረት ከሚያስፈልጋቸው ሌሎች ብረቶች በተለየ መልኩ ወርቅ በተፈጥሮ ውስጥ በንጹህ ምልክት ይታያል። ለመታጠፍና ለመስራት ቀላል ነው። ይህም በፍጥነት ብርቅዬና የተከበረ ቁሳቁስ ሆኗል። እንደ ግብጽ፣ ሜሶፖታሚያና ግሪክ ወይም ሮም ያሉ የጥንት ስልጣኔዎች ወርቅ የዘላለምና የመለኮታዊ ኃይል ምልክት አድርገው ይመለከቱታል። ጥንታዊ ግብጻውያን ወርቅ የአማልክት ስጋ እንደሆነ ያምኑ ነበር። ይህም ለፈርዖኖች የቀብር ጭንብል ለመስራት ተጠቅሞበታል። በጣም ዝነኛ የሆነው የኪንግ ቱታንካሙን የወርቅ ጭንብል ረጅም ዕድሜና ክብር ማረጋገጫ ነው። በግሪክ ውስጥ ወርቅ ከፀሐይ አማልክት ሄሊዮፖስ ጋር የተያያዘ ነው። ይህም ብርሃንንና ሕይወትን ያመለክታል። በሮማ ኢምፓየር ውስጥ የክብርና የወታደራዊ ኃይል ምልክት ነው። በሺህ ዓመታት ውስጥ ወርቅ እንደ ጌጣጌጥ ወይም መስዋዕትነት ብቻ ሳይሆን እንደ የገንዘብ ስርዓት መሰረት ጥቅም ላይ ውሏል። በ19ኛውና በ20ኛው ክፍለ ዘመን የወርቅ ደረጃ ያዩ ሲሆን የመገበያያ ገንዘብ ዋጋ በቀጥታ በብሔራዊ ክምችት ውስጥ ካለው የወርቅ መጠን ጋር የተያያዘ ነው። ይህም የወርቅን ሚና የባህል ብቻ ሳይሆን በዓለም ኢኮኖሚ ውስጥ አረጋግጧል። ወርቅን ልዩ የሚያደርገው ዝገት አለማድረጉ፣ አለመመታቱና ኦክሳይድ አለመሆኑ በጊዜ ሂደት እንዲቆይና ሁልጊዜም ከሺህ ዓመታት በኋላ የመጀመሪያ ውበቱን እንደጠበቀ መኖሩ ነው። ከጥንት ጀምሮ እስከ ዘመናዊ ዘመን ምንም እንኳን ዓለም ቢለወጥም ወርቅ አሁንም ያለመሞት ምልክት፣ የማይጠፋ ዋጋ ያለው ቦታውን ይይዛል። ይህም ጊዜ ቢያልፍም ከሰው ልጅ ጋር ለዘላለም ይቆያል። ከመሬት በታች የተደበቀ ወርቅ በቀላሉ የሚገኝ ውድ ሀብት ሆኖ አይታይም። በሚሊዮን የሚቆጠሩ ዓመታት የጂኦሎጂካል እንቅስቃሴዎች በተፈጠሩ ኳርትዝ፣ ደም ምላሽ ቧንቧዎች፣ የወንዝ አሸዋና የእሳተ ገሞራ ደለል ውስጥ ተበታትኗል። ወርቅን የከበረ ምልክት ያደረገውና የሰው ልጅ ለማሸነፍ ፍላጎት ያደረገው ይህ በጥረትና በማዕድን ቁፋሮ ችግር ነው። ታሪክ ዓለምን የለወጠው የወርቅ ጥድፊያ ታይቷል። በጣም ታዋቂው በ1848 የካሊፎርኒያ ጎልድ ራሽ በሱተር የሚል ውስጥ ትንሽ ወርቅ በተገኘበት ጊዜ ነበር። ዜናው እንደ ሰደድ እሳት ተሰራጭቷል። ይህም በመቶ ሺዎች የሚቆጠሩ ሰዎችን ወደ ምዕራብ ዩናይትድ ስቴትስ እንዲጎርፉ አድርጓቸዋል። ይህም አንድ የፒከከስ ማወዛወዝ ብቻ ሕይወታቸውን ሊለውጠው ይችላል። የተጨናነቁ መንገዶች፣ ማዕድን ማውጫ ከተሞች ተነስተው ጠፍተዋል። ይህም የሰው ልጅን ስግብግብነት፣ ተስፋና አሳዛኝ ሁኔታ ትቶ ነበር። ዛሬ ወርቅ ለማግኘት የተደረገው ጉዞ የበለጠ ዘመናዊና ጨካኝ ሆኗል። አንድ 28 ግራም ወርቅ ለማግኘት ፈንጂዎችን፣ ውስብስብ ቴክኖሎጂዎችንና የተለያዩ መልክዓ ምድሮችን ማፍረስ ይጠበቃል። በዚህ መልኩ የተገኘውን ወርቅ በሜርኩሪ በመሳሰሉ በተለያዩ ኬሚካሎች በማጥፋትና በማጣራት ወደ ገበያው ያቀርቡታል። ምንም እንኳን ሂደቱ በጥብቅ ቁጥጥር ውስጥ የሚደረግበት ቢሆንም የወርቅ ማዕድን አሁንም በአካባቢ ላይ ከፍተኛ ተጽዕኖ ካላቸው ኢንዱስትሪዎች ውስጥ አንዱ ነው። ይህም በትርፍና በስነ ምህዳር ኃላፊነት መካከል ያለውን ሚዛን ይጠይቃል። በመሬት ውስጥ ከሚገኙ ጥቃቅን የወርቅ ቅንጣቶች ውስጥ ሰዎች ያለማቋረጥ ቆፍረዋል። በቁሳዊው ዓለም ውስጥ እውነተኛ ዋጋ ለማግኘት ያለው ፍላጎት የሚያንጸባርቅ ጉዞ። ምክንያቱም ወርቅ የከበረ ብረት ብቻ ሳይሆን የህልሞች ጥረቶችና እምነቶች ምልክትም፣ እውነተኛ ሀብቶች ሁልጊዜ በመሬት ውስጥም ሆነ በሰዎች ልብ ውስጥ ባሉ ትልቅ ቦታዎች ላይ ይገኛሉ። በብዙ ድሆች የአፍሪካ ገጠራማ አካባቢዎች
በተለይም ኡጋንዳ የወርቅ የሀብት ምልክት ብቻ ሳይሆን ኑሯቸው ለማሸነፍ ለሚታገሉ በሺዎች የሚቆጠሩ ሰዎች የመጨረሻው ተስፋ ነው። በረሃማ ኮረብታዎችና በቀይ አፈር ፈንጂዎች መካከል ከወንዶች ከሴቶች እስከ ሕፃናት ያሉ ሰዎች በየዕለቱ ከተራራ ፀሐይ ከጎንበስ ብለው በአፈር ንብርብሮች ውስጥ በጥንታዊ ሾጣጣዎችና አካፋዎች እየቆፈሩ ምግብ ለመለዋወጥ ጥቂት ትናንሽ የወርቅ ክህሎች ለማግኘት ተስፋ ያደርጋሉ። ይህ ስራ ምንም በዘመናዊ ማሽነሪ የለውም። ምንም መከላከያ መሳሪያዎች፣ የተጨማለቁ እጆች ብቻ በእድል ላይ የደካማ እምነት። እያንዳንዱ ቤተሰብ በቀን ከጥቂት ዶላሮች ያነሰ ገቢ ማግኘት ይችላል። ይህም በሚቀጥለው ቀን ለመትረፍ በቂ ነው። ነገር ግን ከሚያብረቀርቅ ወርቅ የእህል በስተጀርባ ከሚከፈል በጣም ውድ ዋጋ አለ። በጤና ልጅነትና አካባቢ ወርቅን ከአፈርና ከኑሮ ለመለየት በእጅ ባለሙያዎች ሜርኩሪ እጅግ በጣም መርዛማ ኬሚካል መጠቀም አለባቸው። የተፈጨውን አፈር ከሜርኩሪ ጋር በባዶ እጃቸው ያዋሃዳሉ። ያለ ጭንብል ወይም ጓንት በማቅለጥ ሂደት ውስጥ መርዛማ ጭስ ይተነፍሳሉ። በዚህ ምክንያት በሺዎች የሚቆጠሩ መተንፈሻ አካላት በነርቭና በቆዳ በሽታዎች ይሰቃያሉ። በማዕድን ማውጫው ዙሪያ ያሉ የውሃ ምንጮች በጣም የተበከሉ አሶችን፣ እጽዋትን ይገላሉ እና ስነ ምህዳሮችን ያጠፋሉ። ሆኖም የደህንነት አዙሪት ቀጥሏል። ሰዎች የእጅ ጥብጥብ ወርቅ ማውጣት አደገኛ እንደሆነ ያውቃሉ፣ ነገር ግን ምንም ምርጫ የላቸውም። ለነሱ እያንዳንዱ የወርቅ እህል ኑሮውን በመስራት የጨለማ ውስጥን ትንሽ የብርሃን ጨረር ነው። የኡጋንዳ የወርቅ ማዕድን ማውጫዎች በጣም ውድ የሆኑ ነገሮችን ለድሆች ሕይወት የሚሸጡበትን የዘመናዊውን ዓለም መራራ ፓራዶክስን ያንጸባርቃሉ። ወርቁ አሁንም ብልጭልጭ ሊሆን ይችላል፣ ነገር ግን ያ ብዙ ብርሃን ካለበት ከእንባና ከተስፋ መቁረጥ ይመጣል። በአፍሪካ ውስጥ ከሆነ የወርቅ ማዕድን ማውጣት አሁንም ከእጅ ስራና ከችግር ጋር የተያያዘ ነው። ከዚህም በኔቫዳ በዩኤስ የወርቅ ኢንዱስትሪ የዘመናዊ ቴክኖሎጂን ጫፍ ይወክላል። ይህም በዓለም ላይ ሰዎች በበረሃው መካከል የእርዳታ ኳሪዎችን ግዙፍ የማዕድን ማሽኖች ከቀሩበት ትልቁ የወርቅ አምራች አካባቢ አንዱ ነው። የኔቫዳ የሚገኙ የወርቅ ማዕድን ማውጫዎች ከፍተኛ አቅም ያላቸው የመቆፈሪያ ዘዴዎች፣ በመቶዎች የሚቆጠሩ ቶን የሚመዝኑ ግዙፍ ቁፋሮችና በኪሎ ሜትር የሚዘረጋ አውቶማቲክ የማጓጓዣ ቀበቶዎች የታጠቁ ናቸው። ማዕድኑ የሚመረተው ትክክለኛ የፍንዳታ ቴክኒኮችን በመጠቀም ነው። እያንዳንዱ የወርቅ ተሸካሚ አለት ከጥልቅ የመሬት ውስጥ ሽፋን ለመለየትና አሁንም ደህንነት ለማረጋገጥና ወጪዎችን በማመቻቸት ነው። ልዩ የሆነው እዚህ ያለው እያንዳንዱ ቶን ማዕድን 0.05% ወርቅ ብቻ ይይዛል። ይህም ማለት ጥቂት ግራም የከበረ ብረት ለማግኘት በደርዘን የሚቆጠር ቶን ድንጋይና አፈር መደረብ አለበት። ነገር ግን ለዘመናዊ ቴክኖሎጂው ምስጋና ይግባውና የተለያዩ አውቶማቲክ ማጣሪያዎች ስርዓቶችን በመጠቀም እያንዳንዱ ትንሽ ወርቅ ቅንጣት ከሞላ ጎደል ፍጹም በሆነ ትክክለኛ መንገድ ይወጣል። በውጤታማነት ማቆም ብቻ ሳይሆን የአሜሪካ ማዕድን ኮርፖሬሽን በአካባቢ ጥበቃና በሰራተኛ ደህንነት ላይ ያተኩራል። የቆሻሻ ውሃ እንደገና ጥቅም ላይ ይውላል። የጭስ ማውጫ ጋዝ ወደ አካባቢ ከመውጣቱ በፊት ይጸዳል። እና ሁሉም እንቅስቃሴዎች በስማርት ሴንተር ሲስተሞች ቁጥጥር ይደረግባቸዋል። የኔቫዳ የወርቅ ማዕድን ማውጫዎችና በአፍሪካ ውስጥ በአርቲስታል ማዕድን መካከል ያለው ልዩነት በቴክኖሎጂና በእድገት ደረጃ ላይ ያለው ትልቅ ክፍተት ያሳያል። እዚህ ወርቅ ካሁን በኋላ የአካላዊ ጉልበት ወይም እድል ውጤት አይደለም፣ ነገር ግን የሳይንስ ቴክኖሎጂና ትክክለኛ አስተዳደር ስኬት ነው። ሰዎች የተፈጥሮ ሀብትን የሚበዘብዙበት በማሰብና በቴክኖሎጂ ኃይል እንጂ ላብና እንባ አይደለም። ከመሬት ላይ ከተመረተ በኋላ ወርቅ በውልት ወይም በጌጣጌጥ መደብር ውስጥ የሚብረቀረቅ የብረት መቀርቀሪያ ከሆነ በፊት ረጅም ጉዞ አለው። በዩናይትድ ስቴትስ ውስጥ ባሉ ዘመናዊ ማጣሪያዎች ወርቅ ከሚከናወነው በተወሳሰበ ትክክለኛ እጅግ በጣም ንጹህ በሆነ ሂደት ሲሆን እያንዳንዱ ማዕድን አቧራ ወደ 99.99 ንጹህ ወርቅ ይቀየራል። በመጀመሪያ የወርቅ በርቶን የሚመዝኑ በአስር ሺዎች የሚቆጠሩ የብረት ኳሶች በያዘ ግዙፍ ክሬሽን ውስጥ ይገባሉ። ሽኑ በሚሽከረከርበት ጊዜ በኃይል ይጋጫሉ። እያንዳንዱ ጠንካራ ድንጋይ ወደ ጥሩ አቧራ በሚመስል ዱቄት ውስጥ ይደቃል። በመቀጠልም ድብልቁ ሳይድ በመፍትሄ ውስጥ ይሟሟል። ኬሚካል ወርቅን ከሌሎች ማዕድናት በኃይለኛ ኬሚካላዊ ምላሽ መለየት ይቻላል። ሳይአዲን መርዛማ ቢሆንም በዩኤስ ውስጥ ያለው ሂደት ለሰው ያለ አካባቢ ፍጹም ደህንነት ለማረጋገጥ በጥብቅ ቁጥጥር ውስጥ ይደረግበታል። ኩን የያዘው መፍትሄ ወደ ኤሌክትሮላይዜሽን ታንክ ውስጥ ይገባል። ይህም የወርቅ አየን ከአሉታዊ ኤሌክትሮን ጋር እንዲጣበቁ ለመሳሳብ ቀጥተኛ ጅረት ይተላለፋል። ቀስ በቀስ የንጹህ ወርቅ ንብርብር ይፈጠራል። ቀጭን ግን ብሩህ፣ በኢንዱስትሪ ብርሃን ስር የሚያብረቀርቅ። ይህም በጣም ትክክለኛ የማጣራት ደረጃ ነው። የተቀሩት የብረት ቆሻሻዎች ሙሉ በሙሉ ማስወገድ ይረዳል።
ወርቁ ከተገኘ በኋላ ከ1000 በላይ በሆነ የሙቀት መጠን ወደ መቅለጥ እቶኑ ውስጥ ይገባል። ይህም ለመጣል ደረጃ ለማዘጋጀት ሙሉ በሙሉ ፈሳሽ ነው። ቀይ ትኩስ ብረት በብረት ሽጋት ውስጥ ይፈሳል። ቀስ በቀስ በማቀዝቀዣና በማጠንከር በፍጹም 4 ማዕዘን ቅርጽ ያላቸው የወርቅ አሞሌዎች እያንዳንዳቸው ከ1 እስከ 2 ኪሎ ግራም ይመዝናሉ። በመጨረሻም እያንዳንዱ የወርቅ አሞሌ የተወለወለ የተመዘነና ንጽህና የተፈተነው ነው። 99% 9 ደረጃ ላይ ሲደርስ ማቀፍ የንግድ ወርቅ ይሆናል። ለመታተም ዝግጁ፣ በግምጃ ቤት ውስጥ ይከማቻል ወይም በዓለም ዙሪያ ይላካል። በመጨረሻው የእሴት ዘላቂነትና የሰው እምነት ምልክት በጥብቅ ማጣራት ሂደቱ ካጠናቀቀ በኋላ 99 ንጹህ የወርቅ አሞሌዎች ወደ ፍተሻና ማከማቻ ደረጃ ይቀመጣሉ። የመጨረሻው ግን እጅግ በጣም አስፈላጊ እርምጃ የዚህን ውድ ብረት ፍጹም ዋጋ ያረጋግጣል። እያንዳንዱ የወርቅ አሞሌ በትክክል ወደ 1 ግራም 1000 ይመዘናል። የቀሩትን ቆሻሻዎች ወይም ኦክሳይድ ምልክቶችን ለማስወገድ መሬቱ በቀላል ኦክሳይድ መፍትሄ ይጸዳል። እያንዳንዱ አሞሌ መነሻውን በግልጽ ለማወቅ እንዲረዳ ክብደቱ፣ ንጽህናውና ጥራቱ ለዚህ ልዩ መለኪያ ተደርገው ይወሰዳሉ። መስፈርቶቹን ሲያሟላ ታሸገው ወደ ከፍተኛ የደህንነት ማከማቻ ይተላለፋል። በተለይም የዩናይትድ ስቴትስ ፌዴራል ሪዘርቭ ወፍራም የኮንክሪት ግድግዳዎችና ግዙፍ የብረት በሮች በሚሊዮን የሚቆጠሩ የወርቅ አሞሌዎችን የሚላኩበት፣ ይህም የፋይናንስ ጥንካሬና ብሔራዊ መተማመንን ያሳያል። ሆኖም ግን ሁሉም ወርቅ በቦልት ውስጥ አይቆይም። ከፊሉ ወደ ጌጣጌጥ ፋብሪካዎች ይላካል። የተለያዩ ጌጣጌጦችና ውድ ዕቃዎች ይመረቱበታል። እያንዳንዱ ዝርዝር ሁኔታ በእጅ ወይም በተራቀቁ ማሽኖች በፕላኔታችን ላይ በጣም ውድ የሆነውን ብረት ብርሃንና ቅንጦት የሚያንጸባርቁ ነው። በምድር ውስጥ ካሉት አለቶች እስከ ብሔራዊ ሀብቶችና የቅንጦት ብራንዶች ድረስ ወርቅ ሁልጊዜ የስልጣን፣ የብልጽግና፣ የዘላለማዊ እምነት ምልክት ሆኖ ቆይቷል። ሰዎች ማዕድናትን ወደ የሰው ክብር ምልክቶች ለመቀየር የወሰዱት ረጅም ጉዞ ማረጋገጫ ነው። በጨለማው ምድር ውስጥ ጠልቆ የሚገኘው የወርቅ አቧራ እስከ 99.99% ነው። እያንዳንዱ ኡጋንዳ ባሉ፣ አፍሪካ ባሉ ድሆች ሀገሮች ውስጥ በአንደኛው ጫፍ ላይ ሕፃናት ጨምሮ ሰዎች ላብ አለባቸው። አልፎ ተርፎም ጤንነታቸው አደጋ ላይ የሚጥሉ ጥቂት ትናንሽ የወርቅ እህሎች በብዙ ቶን ምድር አለቶች መካከል ለማግኘት ብቸኛው ብርሃን የተሻለ ሕይወት ያለው ደካማ ተስፋ በሆነበት በአስቸጋሪ ሁኔታዎች ውስጥ ከጥንታዊ መሳሪያዎች ጋር ይሰራሉ። ለእነሱ ወርቅ ቅንጦት ምልክት አይደለም፣ ነገር ግን በአስቸጋሪ እውነታ ውስጥ ለመድፈር ደካማ ትኬት። በሌላኛው የዓለም ክፍል በዩናይትድ ስቴትስ ውስጥ ባሉ ዘመናዊ ፋብሪካዎች ወርቅ የሚመረተው ልምዶች አውቶማቲክ ማጓጓዣ ቀበቶዎችን እና ትክክለኛ የኤሌክትሮላይዜሽን ቴክኖሎጂ በመጠቀም ነው። ይህም ሰዎች አፈርን በቀጥታ የማይነኩበት ነገር ግን አጠቃላይ ስርዓቱን በእውቀትና የላቀ ቴክኖሎጂ ያንቀሳቅሳሉ። ሁለት ዓለማት አንድ ጥንታዊ እና አንድ ዘመናዊ የወርቅ ብርሃንን ለመድረስ በሚደረገው ጉዞ ውስጥ አብረው ይኖራሉ እና ከምናየው የብርሃን ጨረር ጀርባ ላብ፣ ብልህነትና ጸጥ ያለ መስዋዕቶች አሉ። ወርቅ ብርሃንን ብቻ ሳይሆን የሰውን ተፈጥሮም ያንጸባርቃል። ሁልጊዜ መፈለግ፣ ማሸነፍና በጨለማ ውስጥ ያለውን ነገር ወደ ዘላለማዊ እሴትና ስልጣን ምልክት መቀየር ተግቷል። ውድ የቻናሌ ተከታታዮች በዛሬው ፕሮግራም ትልቅ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛለሁ።